ለምን ድሮ ደግሞ ተጫዋች ነበር ካሉ ኳስ አዎ ነገሩሽ አዎ እንተኖ እንዳምኔ ኳስ ሲታለል ራሱ በአይን ማየት ራሱ ከብዳቸዋል። ኧረ እባክህ እንደዚህ ጥሚም ማረገውና እሺ ኪፐሩ ራሱ እንኳን መያዙ ይቅርና በአይኑ ሳይ ነው ጎል ውስጥ የሚቀደው። ኧረ እባክህ ጎበዝ ነበርክ ማለት ነው። እንዶች ነው የምወዱኝ በብዛት። ኧረ ከነሱ ጋር ነው የምትጫወተው? እንዶች ምን መሰለሽ እሺ የሆነ ጊዜ ተሳሳትኩና ኳስ ከሜዳ ስጠርዘው እነሱ ጋር ህንድ ሀገር ወረደ። ከዚህ ከኢትዮጵያ ህንድ ድንገት ነው ተናደርኩና መታው። እሺ ከዛ ኳሱ ጠፋ ተባልንና 2 ቀን አድረን እሺ ተንኮሱ የመታው ኳስ እኛ ጋር ነው መታችሁ ውሰዱ ብሎ በዜና ዘገቡኖቹ። ኧረ እባክህ እኔ አላየሁም እንግዲህ ሰው ነግሮኝ። እሺ ከዛ እኔን ፍለጋ መጡ። ተደበኩ። ለምን ሰማይ ላይ ማልቀረ በሄሊኮፕተሮችን ፈለጉኝ አገኙኝና ሄሊኮፕተሩ ውስጥ ሆኖ ይቅርታ ጠየቁኝ። ይቅርታ ስጠይቁኝ ሰላም አልኳቸው። እንደዚህ ጨበጥኩ ወደ ላይ እሱ ሲጨብጠው እሺ ይሄ ሰው የዋ ነው አሉ። ወረዱ። 48,000 ይሆናሉ ብዛታቸው። ኧረ እባክህ ሲወርዱ በቃ በዛው ተወኩ ተናድጄ ኳስ። ኧረ በዛ ነው ያቆምኩ። ኦኬ ደግ አደረክ በቃ። እኔን የሚጣናት እኔን ምንድነው? ምን ሆንክ? ሰው መሀል ዱቤ ብር ወስዷል አለኝ ባለ ሱቁ። ከመሬት ተነስቶ ቆሞ ነው የነበረው። እንዴ ሳትወስድ ነው ወይ ያለ? 153 ብር ወሰድክ አለኝ። አንተ ስንት ነበር የወሰድከው? አልወሰድኩም። እኔ 153 ብር አልወሰድኩም። ጭራሽ አልወሰድኩም። 200 ነው ባለፈው ተጀግሬ የተቀበል። እንዴ እንደውም ቀንሶ ነው የነገረህ እኮ 200 ከወሰድክ ቀንሶ ነው። እና እኔ ደግሞ ንገሪው እንደምናደድ ከተናደድኩ ጥሩ አይደለም። ለሱ ጥሩ አይደለም። ስራውን ሊፈታ ይችላል። እንዴ ተው አንተ ይሄን ሁላ ለምን ትሄዳለህ? ለምን እኔ ድሮ ከጎረቤቴ ጋር ተጣላንና ተናዶ ነው በጥፊ ስለኝና አንዴ ሲጠርዘኝ በጀርባ ወደኩ። ተጎዳው። ሆስፒታል ተኛውና እሺ እሱ ታሰረ። እና ይሄም እንዲደበድብ ፈልገና እንዴት ብቻ ጥሩ አይደለም ለሱ ንገሪው። እንዴ ምኑን ነው የምነግረው ታዲያ? እንዲፈራኝ ንገሪው። እንዲፈራኝ